በአኛዋ ብሔረሰብ ዞን ውስጥ የሚገኙት እምቅ የተፈጥሮ ሀብትና የስነ ሕይወታዊ ባህላዊ ሀብቶችን ከዞኑ አልፎ ለሀገርና ለአህጉርም አስፈላጊ የሆኑት ሀብት በተባበሩት መንግስታት ድርጅትም የትምህርትና ሳይንስ የባህል ድርጅትም የሰውና የባህል ሪዘርቭ ፕሮግራም እንዲመዘገብ ለማድረግ መልካ ኢትዮጵያ ፕሮግራምና ለብሔራዊ ኤንዲ ኮሚቴ ጥያቄ ማቅረባችን ይታወቃል። በዚሁ መሰረት ጥያቄያችን ተቀባይነት በማግኘቱ በዞኑ ቁጥጥርና አመራር ሰጭነት በስዊድን ኤምባሲ የዓለም አቀፍ የልማት ትብብር ኤጀንሲ የገንዘብ ድጋፍ ለፋርም አፍሪካን መሪነት በመልካ ኢትዮጵያ ፕሮጀክት አስተባባሪ የተለያዩ ጥናቶችም ሲካሄድ ቆይተው መስከረም 18 ቀን 2018 ዓ.ም የአኛዋ ባዮስፌር ሪዘርቬሽን በዩኔስኮ ሰውና ባዮስፌር ሪዘርቭ ፕሮግራም በሀገራችን ለስድስተኛ ሆኖ ስለተመዘገበ እንኳን ደስ አላችሁ እላለሁ። ቁራን እንግዶቻችን ብዛነቷ ትንሿ ኢትዮጵያ ተብላ በምትታወቀው የብዝሃ የተፈጥሮ ሀብት ከታደለች ወደ ውቧና አረንጓዴ ጋምቤላ እንኳን ደህና መጣችሁ እያልኩኝ በሚዳሰስ ቅርስነት በክልላችን ሁለተኛ እንዲሁም በሀገራችን ስድስተኛ ሆኖ የተመዘገበው የአኛዋ ባዮስፌር ሪዘርቭ እውቅና አግኝቶ በዩኔስኮ በመዝገቡን የማብሰርና የምስክር ወረቀት ስነ ስርዓት ለማካሄድ በተዘጋጀው መርሃ ግብር ላይ ጥሪያችንን አክብራችሁ የደስታችን ተካፋይ ለመሆን በአኛዋ ብሔረሰብ ዞን አብቦ ወረዳ ባልወሮ ግድብ ለመርሃ ግብሩ በተዘጋጀው ስፍራ ላይ በመገኘታችሁ በክልሉ ሕዝብ መንግስትና በራሴ ስም ከልብ የመነጨ ምስጋናን እያቀረብኩ የመርሃ ግብሩን መክፈቻ ንግግር እንዳደርግ በመጋበዜ የተሰማኝን ላቅ ያለ ደስታ በራስና በክልሉ መንግስት ስም ለመግለጽ እወዳለሁ። አረንጓዴ ኢኮኖሚ ግንባታ እንቅስቃሴዎች እየተመዘገበ ያለውን ውጤት ቀጣይና አስተማማኝ በማድረግ የሀገራችንን ተፈጥሯዊ ሚዛን መጠበቅ ከመኖር ህልውናችን ጋር የተያያዘ ስለሆነ በክልላችን ብሎም በአጠቃላይ በሀገራችን እጅግ ከፍተኛ ትኩረት የተሰጠው ጉዳይ በመሆን አልፎ ያሉት ጥብቅ ደኖች በዓለም አቀፍ ደረጃም በቋሚ ቅርስነት እንዲመዘገቡ እየተደረገ ይገኛል። መልካ ኢትዮጵያ እስካሁን ሀገሪቱ ካስመዘገበቻቸው 6 የባዮስፌር ሪዘርቮች ውስጥ 3ቱን ማለትም ሸካን በኢትዮጵያ አቆጣጠር በ2012 መጀንግን በ2017 ዛሬ ደግሞ አኛዋን በ2026 በማስመዝገብ ሂደት ውስጥ የጎላ ሚና ተጫውቷል። ብሔረሰብ ዞን ልዩ የተፈጥሮ ሀብትና ስነ ምድራዊ ባህላዊ ሀገር በቀል እውቀት በዩኔስኮ ባዮስፌር ሪዘርቭ ኔትወርክ ውስጥ ለማካተት መልካ ኢትዮጵያ ከፋርም አፍሪካ ጋር በመተባበር ከስዊድን የልማት ተራድኦ ሀብት የማፈላለግ ተግባር አከናውኗል። አማካሪ ድርጅትን በመፍጠር ጥናቱ በጋምቤላ ህዝቦች ብሔራዊ ክልላዊ መንግስት የፖለቲካ አመራርና የህግ ድጋፍ በአኛዋ ብሔረሰብ ዞን መስተዳድር መሪነት እና በአኛዋ ብሔረሰብ ህዝቦችና ባለድርሻ አካላት ሙሉ ተሳትፎ የምዝገባ ሰነዱ ደረጃውን በጠበቀ ሁኔታ እንዲዘጋጅ አስተዋጽኦ አድርጓል። ሰነዱም በፌዴራል ደረጃ ዳብሮ እና ጸድቆ ለዩኔስኮ የሰውና የባዮስፌር ሪዘርቭ ፕሮግራም ዓለም አቀፍ አስተባባሪ ካውንስል ቀርቦ ተቀባይነት እንዲያገኝ የአኛዋ ባዮስፌር ሪዘርቭ በዓለም አቀፍ የባዮስፌር ሪዘርቭ መረብ ውስጥ እንዲካተት
በግብርና ሚኒስቴር ከሚመራው የብሔራዊ የሰውና ባዮስፌር ሪዘርቭ ኮሚቴና ከኢትዮጵያ ብዝሃ ሕይወት ኢንስቲትዩት ከፍተኛ አመራሮችና ባለሙያዎች ጋር በቅርበት ሰርቷል። አዲስ የባዮስፌር ሪዘርቭ ኢትዮጵያ ያላትን የተፈጥሮ ሀብት ጠብቆ ለትውልድ እንዲተላለፍ ከማድረግ ባለፈ የጥናትና የምርምር ማዕከል ሆኖ የማገልገል አቅሙም ከፍተኛ ነው። ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን ለመገንባት ለተጀመረው ጥረት መሳካት ያለው ጠቀሜታ ጉልህ ነው። ቱሪዝምን በማስተዋወቅና በማጎልበት ረገድ ተጨማሪ ዕድል ይፈጥራል። አስተዳደር አካላትና ማህበረሰቡ እንደዚሁም ልዩ ልዩ ድጋፍ ያደረጉ ባለሙያዎችና ግለሰቦች ልባዊ የሆነ ምስጋና ማቅረብ እፈልጋለሁ። አመሰግናለሁ። Bada manyalo bal bal chale kane da ko kina dalolo anatuna ra 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 orare enana nunu anatene wenjao panga bada manyalo bal bal chale kane da ko kina dalolo anatuna ra 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 orare enana nunu onya je pang dir na chana